በዓለም ዙሪያ ያላችሁ ቅዱሳን ሰላም ለእናንተ ይሁን። ወንድማችሁ ወንድም ደስታ ከመላ ነኝ። ዛሬ ይህንን ቪዲዮ ሼር በማድረግ ጌታችን ኢየሱስ ክርስቶስ አብ እንደሆነ ተናግሯል ብሎ ለሚያስተምሩ ለኢትዮጵያ ሐዋርያት ቤተክርስቲያን አስተማሪዎች ያድርሱልኝ። ለብዙዎች እንዲደርስ ይህ ቪዲዮ ሼር በማድረግ እንድትተባበሩኝ በእግዚአብሔር ርኅራኄ ለምናችኋለሁ። ክፍሉን ላንብብ። ዮሐንስ ወንጌል 8:24 እስከ 27 እንግዲህ በኃጢአታችሁ ትሞታላችሁ አለዋችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገሩት ነኝ። ስለ እናንተ የምናገረው የሚፈርደውም ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉ። ቀደም ብዬ እንዳልኳችሁ የኢትዮጵያ ሐዋርያት ቤተክርስቲያን አስተማሪዎች ወይም ተከታዮቻቸው 24ና 27ን ብቻ በማንበብ ጌታችን እሱ አብ እንደሆነ መስክሯል፣ አብ መሆኑን ካላመንን እንሞታለን የሚል ትምህርት አላቸው። እንዴት ነው የሚያነቡት ካላችሁኝ 24ና 27ን ብቻ ላንብብላችሁ። እንግዲህ በኃጢአታችሁ ትሞታላችሁ አለዋችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። ስለ አብ እንደነገራቸው አላስተዋሉ። እንደሱ ስታነቡ ከላይ ያለው ሐሳብ ስለ አብ እንደተነገረ ይመስላል። ብዙ ወገኖቻችን በዚህ ሰዎች የተሳሳተ ትምህርት ሰለባ ይሆናሉ። ወገኖች የእግዚአብሔርን ቃል እውነት እንመልከት። ጌታችን በዚህ ክፍልም ሆነ በሌሎች ክፍሎች እኔ አብ ነኝ አላለም። ምክንያቱም እሱ አብ አይደለምና። አብም ስለ ልጁ ሲናገር የሚወደው ልጄ እያለ እንጂ አብ ነውና ስሙት አላለንም። ምክንያቱም አብ ብቻ ነውና አብ። ክፍሉ ምንድነው የሚለው? 24 ላይ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ብሎ የተናገረው ክርስቶስ ኢየሱስ እኔ አብ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ማለት አይደለም። ምክንያቱም በእንግሊዝኛ ያለውን ክፍል ብዙ ጊዜ እነዚህ ወገኖች ይጠቅሳሉ። ምክንያቱም በእንግሊዝኛ ጽሑፍ I am he የሚል ቃል ስላለ። በነገራችን ላይ መጽሐፍ ቅዱሳችንን የእውነት ስለማታነቡና እውነትን ስለማትፈልጉ እንጂ I am he የሚል ንግግር በዮሐንስ ብቻ የተወሰነ አዲስ ንግግር አይደለም። I am he በብሉይ ኪዳንም ታገኛላችሁ። ለምሳሌ የብሉይ ኪዳን መጽሐፍ ትንቢተ ኢሳይያስን ብንመለከት ትንቢተ ኢሳይያስ 43 ከቁጥር 10 ብትመለከቱ ተመሳሳይ ቃላት ታገኛላችሁ። 43:10 ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥሁትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም። እኔ እግዚአብሔር ነኝ ይላል። በአማርኛ እኔ እግዚአብሔር ነኝ ተብሎ የተነገረን ነገር በእንግሊዝኛ I am he ይላል። እንዲሁም 44:6 ላይም ታገኛላችሁ። በዚሁ በትንቢተ ኢሳይያስ መጽሐፍ ላይ I am he የሚል ንግግር። I am he ማለት እግዚአብሔር ስለራሱ ስለማንነቱ የመሰከረበት እኔ እግዚአብሔር ነኝ ወይም I am that I am ወይም I am who I am እኔ ነኝ፣ እኔ እግዚአብሔር ነኝ፣ እኔ አምላክ ነኝ ብሎ ስለራሱ ማንነት የመሰከረበት ምስክርነት እንጂ ጌታችን ኢየሱስ ክርስቶስ አብ መሆኑን የመሰከረበት ክፍል አይደለም። ስለዚህ ትክክለኛውና እውነተኛው የመጽሐፍ ቅዱሳችን ትርጉም እኔ እንደሆንኩ ባታምኑ ማለት እኔ አምላክ እንደሆንኩ ባታምኑ ነው። ማን ነው ወልድ አምላክ አይደለም ብሎ የሚያስተምር? ወገኖች እኛ ወልድ ዘላለማዊ አምላክ ብለን ነው የምናምነው። እናንተ ወልድ ቱታ እግዚአብሔር አብ ከላይ የደረበው ሰውነት ብላችሁ ታምኑ የለ? እኔ አምላክ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ። ዛሬም ወልድ እግዚአብሔር አምላክ እንደሆነ የማያምን በኃጢአቱ የሚሞት ነው ወይም የሞተ ነው።
እንግዲህ አንተ ማን አሉት? ኢየሱስም ከመጀመሪያ ለእናንተ የተናገሩት ነኝ አለ። ከመጀመሪያ ለእናንተ የተናገሩት ማለት ጌታችን ኢየሱስ ክርስቶስ ሕይወቱ በቤተልሔም በይሁዳ አልጀመረም። እርሱ ቀድሞ የነበረ አወጣቱ ከጥንት የሆነ ዮሐንስ ወንጌል ጸሐፊ በአንደኛው ምዕራፍ እንደምናገር በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም አምላክ ነበረ። መች? ገና ዓለም ሳይፈጠር በሥጋ የመጣው ጌታችን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ወልድ ነው። ከአብ የተገኘ ዘላለማዊ ከመጀመሪያ ለእናንተ የተናገርሁት ነኝ እንጂ እኔ አብ ነኝ አላለም። እዚህ ጋር ከመጀመሪያ የነበረ። በነገራችን ላይ እዚህም ልጠይቃችሁ፣ ማን ነው ልጅ መጀመሪያ አለው ብሎ የሚያስተምር? ጅማሬው በይሁዳ ቤተልሔም ነው ብሎ የሚያስተምር ማን ነው? ማን ነው የልጁ ሕይወት የሚጀምረው በማርያም ማህፀን ነው ብሎ የሚያስተምር? እናንተ አይደላችሁምን? ይህ ክፍል ግን ልጁ ከመጀመሪያ ለእናንተ የተናገርሁት ነኝ ይላል። ልብ በሉ፣ አብ ነኝ አላለንም። ስለ እናንተ የሚናገረው የሚፈርደውም ብዙ ነገር አለኝ። ዳሩ ግን እዚህ ጋር ልብ ብሎ ወገኖች፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። ከማን? እውነተኛ ከሆነው ከላከው የሰማውን ያንን ነገር ለዓለም እናገራለሁ አለ። ማን ነው የላከው? አብ ነው የላከው። አዲስ ኪዳናችን ከጥግ እስከ ጥግ እግዚአብሔር አብ ልጁን ወደ ዓለም እንደላከ ይናገራል። እዚህ ቦታ ሳይናገርም ወይ? ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። ስለ አብ የተነገረው በቁጥር 24 እና 25 ሳይሆን በቁጥር 26 ጌታችን የላከኝ እውነተኛ ነው፣ እኔ ከእርሱ የሰማሁትን ይህን ለዓለም እናገራለሁ ብሎ የተናገረበትን ነው። 27 ላይ ስለ አብ እንደተነገረ አላስተዋሉም የተባሉት ወገኖች፣ ጌታችን ኢየሱስ ክርስቶስ እኔ አብ ነኝ አላለም። እናንተም አትበሉ።